የትንሣኤው ዋናው እርድ የፋሲካው በግ መድኃኒታችን ኢየሱስ ክርስቶስ ነው። እኛ እንደ አይሁድ እንደ ኦሪት ሰው ጾመን መግደፍ ያለብን በበሬና በግ በፍየል አይደለም፣ በክርስቶስ ሥጋና ደም። ስለዚህ ክርስቲያን የሆነ ሁሉ የፋሲካው በግ ዓርብ ዕለት በቀራንዮ የተሰቀለውን የሚያወርደው ጠፋ ብለዋል። አንድ ባለ በገና የተሰቀለውን የሚያወርደው ጠፋ ብለዋልና የመድኃኒታችን ኢየሱስ ክርስቶስን ሥጋና ደም እንድንቀበል በሱ ነው። እንደ ኦሪት ሰው በበሬ በበግ ደም ምን በወጣን ነው ምን አከብረው? በዓሉ መከበር ያለበት ለኛ ነው። ሥጋው ደሙ የመጣው የሚቀደሰው ለኛ ነው። ስለዚህ ሁሉም ይህንን የሚሰማ የትንሣኤውን በዓል በትንሣኤ ነው ማክበር ያለብን። ከሞት ተነስተን ከኃጢአት ሞት ተነስተን እውነተኛው የትንሣኤ እርድ መቼ ነው? ዓርብ ዕለት መስቀል ላይ ነው የታረደው። የትንሣኤ እርድ የተከናወነው ዓርብ ዕለት ነው። እሱም ክርስቶስ ነው። ይህንን ማስታወስ ያስፈልጋል።